ከምድር በታች የቁማር መጫወቻ ንግስት የሆነች ሴሌብሪቲ የሆኑ ሊዮናርዶ ዲካፕሪዮ፣ ቤን አፍሌክ፣ ማት ዴመን እና ሌሎችም ደንበኞቿ የሆኑ ለዚህም እስር ቤት ትገባለች። መልሰውም ታዋቂ የሆነውን ፊልም የሰሩበት እውነተኛ የወንጀል ታሪክ። እኔ ሞሊ ብሉ እባላለሁ። ታውቀኛለህ? ታሪኩ ሲጀምር 19 ዓመት የነበረች የምትኖረውም ካሊፎርኒያ አሜሪካ ነው። በዚህ እድሜዋም ነገሮች ሁሉ እየተሳካላት ነበር። ሞጎልስ ኪንግ በሚባለው ስፖርት ታዋቂ የነበረች ብቻ ሳይሆን አሜሪካ ውስጥ ምርጥ ሶስተኛ የሆነች ናት። አንድ ቀን በ1998 ኪም እየቀረበ ለመጣው ኦሎምፒክ ለማለፍ ውድድር ታደርጋለች። በድንገት ግን ጉዳት ታስተናግዳለች። ጉዳቱም ህይወቷን ያመሰቃቅለዋል። ህይወቷን በሙሉ ስልጠና የሰራች ህልሟም የነበረው ታዋቂ መሆን፣ አሜሪካንን ኦሎምፒክ ላይ መወከል ነበር። ከጉዳቱ በኋላ ግን ስፖርቱ ስላልሆነላት የህግ ትምህርት ቤት ለመማር ትወስናለች። ከዛ በፊት ግን አንድ ዓመት ማረፍ አለብኝ ብላ ወደ ሎስ አንጀለስ ትሄዳለች። በ2001 እንዳሰበችው ሎስ አንጀለስ ውስጥ የኮክቴል አሳላፊ በመሆን አንድ ብላ ስራዋን ትጀምራለች። ነገሮች ሁሉ በጥሩ ሁኔታ ይሄዳሉ። አንድ ቀን ማታም ይህንን ሰው ትተዋወቃለች። ጄሰን ይባላል። ጄሰን የሚሰራው ሪል ስቴት ሲሆን ዘ ቫይብ ሩም ተብሎ የሚጠራውን ሆቴል ባለቤት ነው። ጄሰን የኪምን ቅልጥፍናና ውበቷን ስለወደደ ፈቃድሽ ከሆነ በማለት የሱ ምክትል ሆና እንድትሰራ ይጠይቃታል። ኪምም እሽቷን በመግለጽ አብራው መስራት ትጀምራለች። እዚህ ጋር ግን ታሪኩን የሚስብ የሚያደርገው በ2004 ይህ በምስሉ ላይ የምትመለከቱት አሮን ታዋቂው ስፓይደርማን ይመጣል። አሮንም የጄሰን ወዳጅ በመሆኑ አንድ ምሽት ሆቴሉ ድረስ በመሄድ ለምን ታዋቂ ሰዎች የሚሳተፉበት ከምድር በታች ቫይበር ሩም ውስጥ ቁማር አታጫውትም ይለዋል። ታዋቂ ሰዎችንም እንደሚያመጣለት ይነግረዋል። ጄሰን በምክሩ ይስማማል። ነገር ግን እሱ ራሱ በግሉ መሳተፍ ስላልፈለገ ምክትሉን ኪምን እንድትሰራ እንድትቆጣጠርም ያደርጋታል። ችግሩ ግን ኪም ስለ ፖከር ጨዋታ ልምድ የላትም ብቻ ሳይሆን ምንም የምታውቀው ነገር የለም። ኪም ወደ ቤት በመሄድ ጎግል በማድረግ አንዳንድ እውነታዎችን ማወቅ ትጀምራለች። ተጫዋቾቹ ምን አይነት ሙዚቃ እንደሚወዱ፣ እንዴት እንደሚጫወቱ ካወቀች በኋላ ቤቱን በማስተካከል ስራዋን ትጀምራለች። ቢሊዮነሮች፣ ታዋቂ ሰዎች፣ የሆል ስትሪት ኢንቨስተሮች፣ ሴሌብሪቲዎች፣ ሊዮናርዶ ዲካፕሪዮ፣ ቤን አፍሌክ፣ ማት ዴመን፣ በእርግጥም ቶሚ ማጓየር ጭምር በመገኘት ጨዋታቸውን ይጀምራሉ። በመጀመሪያው ቀን ሁሉም ጥሩ የሚባል ቀን ያሳልፋሉ። ኪም $3000 በቲፕ መልክ ታገኛለች። ይህም ለሷ በጣም ጥሩ የሚባል ገንዘብ ስለነበረ የፖኪ ጨዋታ በጣም ጥሩ ሳይሆን አይቀርም ትላለች። ከዚህም በላይ ከብዙ ወሳኝ ሰዎች ጋር እገናኝበታለሁ፣ ማን ያውቃል እኔም ታዋቂ የመሆነው በዚህ ምክንያት ሊሆን ይችላል በማለት ታስባለች። ስለ ፖኪ ጨዋታ በተጨማሪ ማወቅ አለብኝ በሚልም ህጎችን፣ ቋንቋዎችና ስልቶችን በማጥናት ጎበዝ ትሆናለች። ለተጫዋቾችም ጥሩ ከመሆን በላይ መሆን ትጀምራለች። የተጫዋቾችን ቢዝነስ መቆጣጠር፣ ማሳጅ የሚያደርጓቸውን ሰዎችን መቅጠር፣ ምን አለፋችሁ ተጫዋቾች ለመጫወት በሚመጡበት ጊዜ ሁሉ በሷ በኩል ብቻ እንዲያልፉም ታደርጋለች። ይህም ለዓመታት ሲቀጥል ጨዋታውም እያደገ እየተመነደገ ይሄዳል። ለጨዋታውም የሚያወጡት ገንዘብ እየጨመረ ይመጣል። ኪምም ትልልቅ ቲፖችን ማግኘት ትጀምራለች። ሁሉም ነገር እያማረላትም ይመጣል። በ2007 ግን ያልተጠበቀ ነገር ይከሰታል። ኪምና አለቃዋ ጄሰን በኃይለኛው ይጨቃጨቃሉ። ጄሰንም ኪምን በቀጥታ ከስራ ያሰናብታታል። ኪም ታዝናለች። ተስፋ የምትቆርጥ ሴት ግን አልነበረችም። ብዙ ሰዎችን አውቃም ስለነበር በ2008 የራሷን ፖከር ቤት ከፍታ ማጫወት፣ በዚህም ያልጠበቀችው ዶላሮችን ማጋበስ፣ ከቲፕ ብቻ $4 ሚሊዮን ማግኘት ትጀምራለች። ይህ ሁሉ ዶላርን ከቲፕ ብቻ ያገኘችው ነው። ኪም ስራውን በምትሰራበት ጊዜ ግን አንዳንድ ችግር ይገጥማት ነበር። በአንድ ቀን ታዋቂው ስፓይደርማን ቶቢ ማጓየር ታማኝ የሆነ ደንበኛዋ ነፃነቷን ይጋፋት ይጀምራል። $1000 ልስጥሽና ልክ እንደ ባህር እንስሳ ጩሂ ይላታል። ነገር ግን ቶሚ ማጓየር ባልጠበቀ ሁኔታ ኪም አላደርገውም፣ ለ$1000 ብዬማ ክብሬን አላስነካም ትላለች። በዚህም ቶቢ ማጓየር በጣም ይበሳጭና ጨዋታውን አቋርጦ ይወጣል። ስፓይደርማን ንዴቱ ስላለቀቀውም ጓደኞችን በማሳመን ሌላ ቤት እንዲጫወቱ ማድረግ ይጀምራል። ኪምም ደንበኞቿን ሁሉ ታጣቸዋለች። ነገር ግን ኪም በቀላሉ የምትሰበር ሴት ስላልነበረች ከሎስ አንጀለስ በመነሳት ወደ ኒውዮርክ በመሄድ እንደ አዲስ በምድር ውስጥ ፖከር ጨዋታ ማጫወት ትጀምራለች። አዲስ ደንበኞችን በማፍራት ስራዋም ውጤታማ $1,000,000 መስራት ትጀምራለች። በጣም ከመደሰቷ የተነሳም ስራዋን ህይወቷን ሙሉ የምትሰራው አድርጋ ማሰብ ትጀምራለች። ይህም የሚቀጥለው ኪም የጨዋታው አዘጋጅ ብቻ ሳይሆን ከሚደረጉ ማንኛውም ጨዋታዎች ኮሚሽን መቀበል እስክትጀምር ነው። ከአሸናፊዎች የሆነ ፐርሰንት መቀበል ልክ እንደ ካሲኖ ማጫወት ስለጀመረች
ከህጋዊ ወደ ህገወጥ ስራ ትሸጋገራለች። ኪም ሳታውቀውም አንዳንድ ሰዎች ከራሻ ማፊያ ጋር ግንኙነት ያላቸውን ሰዎች ታጫውታለች። ከዚህም በላይ የታዋቂው ጣሊያን ማፊያም ስለ ቤቱ በመስማቱ ምን ያህል ብር እንደምትሰራ ያጣራል። ስራሽ ከለላ ስለሚፈልግ ለምን ሰጥሽ ከለላ ልትከፍሊን ይገባል ይሏታል። ነገር ግን ኪም ይህንን እንደማታደርግ ትነግራቸዋለች። በ2010 አንድ ቀን ማፊያ ቡድኑ ለዚህም ቢተኝነቷ መክፈል አለባት ብለው ይወስናሉ። በዚያም ቀን ማታ አንድ ግለሰብ ትኖር የነበረበትን አፓርታ በመሄድ በሩን ያንኳኳል። በሩን በምትከፍትበት ጊዜ አንድ ሰው ሽጉጥ ይደቅንባታል። በቤት ውስጥ የሚገኘውን ማንኛውንም ገንዘብ፣ ጌጣጌጥ ሁሉንም ጠራርጎ ይወስድባታል። በስተመጨረሻም የምትናገር ከሆነ እሷንና ቤተሰቧን እንደሚያጠፏቸው ያስፈራራታል። እንደ ዕድል ሆኖ ኤፍቢአይ ከዚህ ጋር ሙሉ በሙሉ በማይገናኝ ጉዳይ የማፊያ አባላቶችን ያስሯቸዋል። ወደ ማረሚያ ቤት ስለተወሰዱም ያለምንም ችግር ስራዋን ትቀጥላለች። ነገር ግን በ2011 ኤፍቢአይ በህገ ወጥ መልክ የምታካሂደውን ስራውን ይደርስባት። መስሪያ ቤትን በመሄድ ቤቱን ያሽጋሉ። የኪም አካውንትንም እንዳይንቀሳቀስ ያግዳሉ። በዚህም ምክንያት ረፍዶም ቢሆን በስተመጨረሻ ይህንን ህገ ወጥ የሆነን ስራ ማቆም አለብኝ ብላ ትወስናለች። በ2013 ግን በፖሊሶች ትያዛለች። ፍርድ ቤት ከቀረበች በኋላም ጥፋተኛ ሆና በመገኘቷ 1 ዓመት ሲፈረድባት ለ200 ሰዓትም ማህበረሰቡን ማገልገል ይኖርባታል በሚል ተወስኖባታል።